ሰርግ አገባታለሁ ሽማግሌ እንዲላለው ምናምን የት ነው ሽማግሌ የምትልከው? ለየትኛው ቤተሰብ ነው ሽማግሌ የምትልከው? እኔ ቆሜ ነው ሙቼ አንተ ወደኛ ቤት ሽማግሌ የምትልከው? እስቲ ላክ ጀግናን አንተ ላክ፣ የምር ላክ ጀግናን አሳይሃለሁ። አሁን በጣም ገደብህን ስላለፍክ እኔም ልክ እንዳንተ ገደቤ እንዳልፍ ነው። ገብቷል አይደለ? እያደረክ ያለውን ነገር መታገስ ስላቃተኝ አፍህን ሞልተህ በሰርግ አገባታለሁ ብለሃልክ። እኔ ያንተን ሰርግ ቅዠት ካላደረኩት ይኸውልህ ለሰርግ ያሞከውን ድባብህን ወደ ሀዘን ካልቀየርኩት እኔ አይደለሁ ሰው አይደለሁ። ምን አይነት ስርዓት አልበኝነት ነው አንተ አብርሃም? ምን አይነት ስርዓት አልበኝነት ነው ይሄ? ምን ይሆንክን ያለኸው? ሕፃን ነህ እንደ አንተ እንዴ? ለምንድን ነው የማትረጋጋው? ለምንድን ነው ስነ ስርዓት ማይኖር? ማይሆን ነገር እንድናደርግ ለምንድን ነው የምትገፋፋው? ለምን ስነ ስርዓት አይኖርህም? በቃ አቁም እያልኩ ነው። አቁም እንዴ! እኛን ናከን ወይስ ምንድን ነው ይሄን ያክል? ለምን አንከባበርም? እዚህ ጋር ሌላ ህይወት እየፈረሰ እዚህ ጋር ሌላ ህይወት አይገነባም። ተግባባን? አይገነባም። አቤል አላረገዘችም ብለህ ወረቀት እዛ ሄደህ ገተታ ከምትፈጥር ነው እንዴ ብለህ መለስ ብለህ እንዲህ ከሆነማ ይሄ ነገር ቢቀር ይሻላል ብለህ ነው ማሰብ የነበረብህ። ግን አንተ ይሄን ነገር ወስደህ ለሩታ ስጣት ምናምን ብለህ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። በዓል እንዴት ነበር? ተመልሰን መተናል። አሁን የመጣሁበት ዋነኛው ጉዳይ እንግዲህ ባለፈው አይታችኋል። እህቴ ጋር ለመድረስ የሄድኩት ያለውን መንገድ እያያችሁት ነው። ተራ በተራ ነው ደረጃ የሚወጣው አይደለ? በስቴፕ ደረጃ እየወጣሁ ነው ያለሁት። ልክ በርቺ እህታችን ከጎንሽ ነን እንደምትሉን ሁሌም በጸሎት በዱዓ እንደምታግዙኝ አውቃለሁ። በታቴ ናችሁ እናንተ ለኔ ጉልበቴ ናችሁ። በጣም ነው ማመሰግነው የኔ ምርጥ ቤተሰቦች እና አሁን ያለንበትን ሁኔታ ታውቁታላችሁ ትንሽ እና የኔ ውድ ቤተሰቦች በጣም በጣም እንወዳችኋለን። ታውቃላችሁ ልክ እናንተ እንደምትወዱን እኛም እንወዳችኋለን እና በአሁኑ ሰዓት እየሄድኩት ያለውን መንገድ ታውቁታላችሁ። በጣም ፕሮሰስ በዝቶብኛል። እንግዲህ ሰሞኑንም እዩን አግኝቼው አይታችኋል። እንደምንም ብዬ ራሴን ተቆጣጥሬ አውርቼዋለሁኝ። እውነት ነው ምንም አላደረገም እሱ። ያው በአንድ በኩል ሁሌም ያለ ነገር ነው። እኛም ብንሆን እኔ አሁን ልክ እህቴን ወግኜ እንደቆምኩት እሱም እህቱን ወግኖ ነው የቆመው። ልክ ነው አይደለም የሚለውን ፍርዱን ለእናንተ ትቼው ወደ እሷ እንዳልደርስ እያደረጉኝ ያሉት አንድ እሱ ነው። ታውቃላችሁ። ዋነኛው ደግሞ አቤል ነው። አግኝቼም አውርቼው ነበረ። ያው ኦዲየንስ ባላሳውቅም አግኝቼ አውርቼዋለሁኝ። የሰጠኝ መልስ እና እያደረገው ያለው ነገር አሁን አንድ አይደለም። መልሱ ሌላ፣ አሁን ያደረገው ያለው ነገር ደግሞ ሌላ ነው። ሰሞኑንም አይቼዋለሁ። ሩታ አርግዛለች ተብሎ ሁለተኛ ልጅ አርግዛለች የሚባል ነገር አለና ብታምኑም ባታምኑም ደስ ብሎኛል በማርገዟ። ዋና ፖይንቱ ያ አይደለም የመጣሁበት። እኔ ግን እሷ ሁለተኛ ልጅ በማርገዟ ደስተኛ ነኝ። ምክንያቱም አብርሽ ወደ እሷ ይመለሳል ብዬ ተስፋ አደርጋለሁ። ምክንያቱም አንድ ልጅና ሁለት ልጅ ይለያያልና ማለት ነው። ያስተውላል ብዬ ነው የማስበው። ያንን ነገር በማየቱ አይ ቲንክ ያስተውላል ብዬ አስባለሁኝ። ያው ግን የሚያውቀው ፈጣሪ ነው። ይሄን ነው እኛም ለመድረስ ወደ እሷ ለመድረስ መንገዱን ቆላልፈውብኛልና ታውቃላችሁ። እንቁላል ቀስ በቀስ በእግሯ ትሄዳለች ይባላል። ባንዴ አይደለም
ብድግ ብላ በእግሯ የምትሄደው እናትየው ጥላ ዶሮዋ ማለት ነው እንቁላል ጥላ ምናምን ለተወሰነ ጊዜ አቅፋው ከዛ ነው አይደለ ፈልፍለው በእግራቸው ድክ ማለት የሚጀምሩት። ልክ እንደዛ ነው እኔም እየሄድኩ ያለሁት። ባንዴ ዘሎ ተራራ ላይ መውጣት አይቻልም ማለት ቀስ ተብሎ ጉልበት እየዛለ ነው የሚወጣውና በዛ መልኩ ነው እየሄድኩ ያለሁት። ልክ እንደምታግዙኝ ዱዓ እንደምታደርጉልኝ እናንተ አሁንም በርቱልኝ የኔ ምርጥ ወዳጆች፣ የሳሚ ምርጥ ቤተሰቦች በሳሚ በኩል ስላገኘኋችሁ አመሰግናለሁ፣ እወዳችኋለሁና አሁበት ጉዳይ ላስጠነቅቅህ ነው አብርሃም። ምን ያክል ለሰው ልጅ ክብር ባይኖር፣ ምን ያክል የልጅህን እናት ምን ያክል ብትንቃት ነው አፍህን ሞልተህ በሰርግ አገባታለሁ ተረገዘ አልተረገዘ ምናምን ብለህ እንባከረዩ የምትለው? ቤተኛው እንትን ነው አንተ እንደዚህ ተማም። የእሷ ጉዳይ የጋራ ጉዳያችሁ ነው። ናቃት ከፈለክ የልጆች እናት ናት። የልጅህ የሚለው ይቀርና አሁን የልጆች እናት ሆናለች። እና ግን ምን ያክል ደግሞ እኛም ብትንቀን ነው ምስትህን ከነ ልጆቿ እዛ ጋር ቁጭ አድርገህ ድጋሚ ደግሞ አገባታለሁ ምናምን በሰርግ ምናምን ብለህ እንባከረዩ የምትለው? ምን ያክል ብትንቀን ነው እኛ? ምንድነው የፈለከን? ቆይ በዚህ ያክል ምንድነው? ከኛ ጋር ሌላ ጸብ አለ እንዴ? ማናቀው ነገርኛ አንተ እንጂ እኮ የራቀው ቤተሰቦች አጠገብ እኮ ነው ያሉት። አንተ በቤተሰቤ በእህቴ እንደመጣ እኔ በሌላ ጉዳይ ልምጣብህ እንዴ? ይሄን ትፈልገዋለህ? አንተ ልክ እኔን እንደዚህ ያንገላታኸኝ እንደሆነ እኔም በዚህ በኩል አንተን እንደዛው ልጀምር ትፈልገዋለህ ይሄን ነገር? እስቲ መልስ ስጠኝ። እና ደግሞ አቤል እያንዳንዱ እያደረከው ያለውን ነገር እየተከታተልኩኝ ነው። እህቴን ተዋት፣ እህቴ የሚለውን ነገር ሁሉ ሰርዤዋለሁ። አይገርምም? በቃ እኔ በቅቶኛል እሷ ነገር። በቃ በጣም ገደቧን ስላለፈች እህትነቱን ሁሉ ልሰርዘው እችላለሁ። ምክንያቱም የፈለገ ነገር ቢሆን ቤተሰቤን ያስላቀችና ቤተሰቤን ያዋረደች እህቴ ብዬ ስሟን ለመጥራት ይከብደኛል ማለት ሁሉ አልፈልግም። እና አሁን በተለይ ደግሞ ማሳወቅ ማንዴ እነሱ ምን ያደርጉሽ እዩ ምን ያደርጉሽ ከሌ ምን ያደርሽ ከምትሉ እኔ እኮ ቀስ በቀስ ነው እያንዳንዱን ደረጃ እየደረስኩ ያለሁት። ማግኘት ያለብኝ ሰው በስቴፕ ነው እያገኘሁኝ ያለሁት። እዩ አይደለም እንደ ሽምግልና አብሮ ሄደው የደስታ ሽምግልና ልኮት ሄደው አያውቅም ይሄን ነገር ባለትዳር መሆኑን አያውቅም። የፈለገ ጓደኛው ሊሆን ይችላል። ሩታን ሊወዳት ይችላል፣ ይውደዳት። እኔም እኮ ወዳታለሁ፣ አልጠላት። ግን እዚህ ጋር ያልተፈታ ጉዳይ እያለ ድጋሚ ሽምግልና አብሮ መሄድ ተው ጓደኛዬ እንደዚህ አይደለም ብሎ እሱን ቴከር ማድረግ አይችልም። በዚህ በኩል አብርሃም ሄርሜላ ጋር እንዲሄድ ያደርጋል፣ በዛ በኩል ሩታ ወደ ደስታ እንድትጠጋ እያደረገ ነው ያለው። ለዛም ነው እኔ ያኔ በሱ የጮኩት እና ብዙዎቻችሁ በውስጥ መስመር እዩ ምን ያደርግሽ፣ ክያ ምን ያደርግሽ፣ ክያም ተሳስቷል ላርመው ነው የሄድኩት። በእህቴ በቤተሰቤ ጉዳይ ላርመው ነው የሄድኩት ለማስጠንቀቅ እንጂ እኔ ጠላቴ እኮ አይደለም። የሀገር ልጆች ናቸው። በጣም ብዙ ነገሮችን አብረን አሳልፈናል። ብዙ ነገሮችን አብረን አይተናል። ገባችሁ? ምክንያቱም የእሱን ክፉ አልፈልግም። ግን ሲሳሳት ማሳወቅ ይሄ ነገር ትክክል እንዳልሆነ ላስተምረው ነው የሄድኩት እንደ ታላቅነቴ። ስለዚህ አሁን አቤልም እዩም እያደረጋችሁት ያላችሁት ነገር ትክክል እንዳልሆነ እናንተም ታውቁታላችሁ፣ እኛም እናውቀዋለን፣ ኦዲየንስም ያውቀዋል። ፕሊስ በቃ ቢያንስ አሁን ቢያንስ ሁለተኛ ልጅ ተፈጥሯል። አቤል አላረገዘችም ብለህ ወረቀት እዛ ሄደህ ገተታ ከምትፈጥር ነው እንዴ ብለህ መለስ ብለህ እንዲህ ከሆነማ ይሄ ነገር ቢቀር ይሻላል ብለህ ነው ማሰብ የነበረብህ። ግን አንተ ይሄን ነገር ወስደህ ለሩታ ስጣት ምናምን ብለህ እዩን ማታ ስትናገረው እየሰማሁህ ነበር። እርግዝና አላረገዘችም ምንም እርግዝና የሚባል ነገር የለም ምናምን ብለህ እያየሁት ነበር። እና ትክክል አይደለም። አሁንም ነገ ምነግርህ
አንተ ይሄን የምታደርግበት የራስ የሆነ ምክንያት ሊኖር ይችላል። አይ ቲንክ ግን እኛን እየጎዳሃል። እህቴ አሁን እህቴ አልኩኝ። አሁን ይገርማል። እህቴ አልኩኝ። አሁን እህቴ ስል ምን ያክል ልቤ ትርክክ እንደሚል እኔ ነኝ የማውቀው። ምክንያቱም በጣም እየጎዳችኝ ነው። እኔ መስመሬን እንድስት ነው እያደረገችኝ ያለችው። አንድ ስቴፕ ከፍ ስል ወደ ታች የምወርድበትን ነገር ነው እያመቻቸች ያለችው። ያ ነገር በጣም እየጎዳኝ ነው እና ከጎኔ ያላችሁ ሁሉም ሰው እናንተ ልክ አሁን እንዲህ ብዙ ሆናችሁ እነሱ ቹቹ እንደምትውላቸው እኔን ከጎኔ ሆኖ በርች የሚለኝ ያን ያክል ብዙ ሰው የለም። ከጎኔ ሆኖ እንደዚህ ትከሻ ሆኖኝ ከኔ ጋር አብሮ መጓዝ አንድ አመሰግናለሁ። ከእናት ልጅ በላይ ሆኖ ሳሚ ነው። ሁለተኛ ደግሞ ጸጊ ናት ጓደኛዬ። በጣም የማመሰግነው እነሱን ሁሌም። ሌላ ሁላችሁም ምንድነው እሷ ጋር ሂጂ እሷ ጋር ድረሽ እንዴት ልድረስ? እስቲ እናንተ ከዚህ በፊት የደረሰበትም ሊኖር ይችላል እኮ። ቤተሰብ ታይ ይቅርብሽ ስንባል የእናንተ ቤተሰብነት ይቀራል እንጂ እሱንማ አፈቅረዋለሁ ብለን ምናምን ብለን ሁላ ይወጣን ልንኖር እኮ እንችላለን። ግን እሱ በስንግልነት ሲሆን ያምራል። ያ ሰው ሌላ ህይወት ከሌለው ኖርማል እኮ ነው፣ ችግር የለውም። በቃ የሚያዛልቀኝ ከሆነ ያዛልቀኛል፣ ማያዛልቀኝ ከሆነ ደግሞ ነገ ሌላ ቀን። ግን እዚህ ጋር ሌላ ህይወት እየፈረሰ እዚህ ጋር ሌላ ህይወት አይገነባም። ተግባባን? አይገነባም። አብርሃምም ወደ ቤት ብትመለስ ይሻልሃል። ጓደኞች ዛሬ ቹቹ ያሉህና ወደ ሄርሜላ ሂድ እሷን ተዋት ሚሉህም ሊኖሩ ይችላሉ። በእርግጠኝነት አሉ፣ ብዙዎች አሉ። ሄርሜላ ናት አንተ የምትሆነው፣ ሩታ ትቅርብህ። አንዱ ደግሞ ሩታ ናት አንተ የምትሆነው። መስማት ያለብህ ወደ ሩታ የሚመራህን ነው። በግልጽ እየነገርኩ ነው ያለሁት። እባክህ ምን አይነት ስርዓት አልበኝነት ነው አንተ አብርሃም? ምን አይነት ስርዓት አልበኝነት ነው ይሄ? ምን ይሆንክ ነው ያለኸው? ሕፃን ነህ እንዴ አንተ? እንዴ ለምንድን ነው የማትረጋጋው? ለምንድን ነው ስነ ስርዓት ማይኖር? ማይሆን ነገር እንድናደርግ ለምንድን ነው የምትገፋፋን? ለምን ስነ ስርዓት አይኖርህም? በቃ አቁም እያልኩ ነው። አቁም እንዴ! እኛን ናከን ወይስ ምንድን ነው ይሄን ያከን? ለምን አንከባበርም? እያስጠነቀቅኩ ነው። አብርሃም እረፍ። በሰርግ አገባታለሁ ሽማግሌ እንዲላለው ምናምን። የት ነው ሽማግሌ የምትልከው? ለየትኛው ቤተሰብ ነው ሽማግሌ የምትልከው? እኔ ቆሜ ነው ሙቼ አንተ ወደኛ ቤት ሽማግሌ የምትልከው? እስቲ ላክ፣ ጀግናን አንተ ላክ፣ የምር ላክ፣ ጀግናን አሳይሃለሁ። ታውቀኛለህ ጠንቅቀህ ምን አይነት ሴት እንደሆንኩ። አይገርምህም? ወንድ ተደራርቦ ቢመጣ አይመልሰኝም። የሀገር ልጅ ነን ብዬ ነው ይኸውልህ እያከበርኩና ዳርዳር እያልኩ የነበረው። በሆነ ሰዓት ትመለሳለህ እያልኩ እያንዳንዱን ነገር እሷን ማገኝበትን መንገድ ዘጋግቶብኛል። ከነ ጓደኞቹ መንገድ ዘጋግቶብኛል። ስልክ ተቀይሯል። እኛ የምናውቃቸው ሲሞች አይደለም እየተጠቀመች ያለችው። ልክ አዲስ አበባ ስደርስ ማስፈራሪያ፣ ሌላ ወንጀል ልሰራ እንደመጣው ነገር ተደርጎ ፖሊስ እስከ መላክ ድረስ ያለሁበት ድረስ በጣም የደረሰብኝ ነን። ያላሳየኋችሁም እንጂ ማሳየት ብችል አሳያችሁ ነበረ። ያው ይሄ የሚያደርጉትን ነገር በሙሉ በቪዲዮ ቀርጬ መያዝ አልቻልኩም። ምክንያቱም ራሴንም እየጠበቅኩ ነበረ። ያኔም ራስሽን ጠብቂ፣ ምንም እህትሽ ብትሆን ጥንቃቄ አድርጊ እያላችሁኝ ነበረ። እናንተም ልክ እንደዛው እሷ ባትመጣ እሷ እንኳን ባታደርገው አብርሃም ያደርገዋል፣ አቤል ያደርገዋል፣ ሌላም ሰዎች አሉ ከጎኑ። ይህንን ነገር በመፍራት ካሜራ አዘጋጅቻ ነበረ። በጣም ብዙ መከራዎችና እንግልቶች ደርሰውብኛል። መንገዶች ተዘጋግተውብኛል። ግን አሁን አብርሃም አሁን እኔን እያደረከኝ ያለው ነገር ትክክል እንዳልሆነ 100% ታውቃለህ። ከዚህ በኋላ ግን ለማደርገው ነገር ኃላፊነቱን ራስህ ትወስደዋለህ።
በምን ምክንያት እንዳደረኩት አንተም እንድታቀው ኦዲየንስም እንዲያቀው ነው። ይሄን ነገር ባለፈው ጓደኛን ክያን አግኝቼዋለሁ፣ አውርቼዋለሁ። መስጠት ያለበትን መልስ ሰጥቶኛል። እዩ ኢንተርቴይንመንትንም እንደዛው ለበዓል እስኪመጣ ጠብቂ አዲስ አበባ ላይ ላገኘው ስላልተመቻችልኝ እዚህ እስኪመጣ ድረስ ጠብቄው ሳሚ አውርቶልኝ አግኝቼዋለሁ። ከዚህ ምን ያክል ስቴፕ እየሄድኩ እንደሆነ ደግሞ አንተም ታውቀዋለህ። ምክንያቱም እነሱ ጋር ደረስኩ ማለት አንተ ጋር መድረሴን እርግጠኛ እንድትሆን ነው የምፈልገው። ገብቷል? እያንዳንዱን መንገድ እንደዘጋኸው እንዴት እንደምሰባበረው ማሳይሃለሁኝ። እስካሁንም የታገስኩት የቻልኩት ለዛ ጨቅላ ልጅህና ለዛች ለውሃዋና ለሁሉን ለምችለዋ ወደ ሰፊ ለሆነችዋ ምስትህ ነገሩን ቀስ በቀስ ወደ እሷ የእሷን ህይወት በዛው አስተካክላለሁ፣ እህቴንም ከዚህ ውስጥ መንጥቄ ያወጣለሁ እያልኩኝ ነበረ። በእርጋታ እየተጓዝኩ ነበር። አሁን ግን በቅቶኛል። የምሬን ነው የምልህ፣ በቅቶኛል። አሁን በጣም ገደብህን ስላለፍክ እኔም ልክ እንዳንተ ገደቤን ላልፍ ነው። ገብቶሃል አይደለ? እያደረክ ያለውን ነገር መታገስ ስላቃተኝ አፍህን ሞልተህ በሰርግ አጋባታለሁ ብለሃልክ። ጭራሽ ወዳታለሁ በሰርግ ነው ማጋባት ምናምን እያልክ ነበር። እኔ ያንተን ሰርግ ቅዠት ካላደረኩት ይኸውልህ ለሰርግ ያሞከውን ድባብህን ወደ ሀዘን ካልቀየርኩት እኔ አይደለሁ ሰው አይደለሁም። የምር ነው የምልህ ነገር ሲያምርህ ነው የሚቀረው። ሄርሜላ ሚለው ስም እንደ ቅዠት ያቃጭልብሃል። ከዚህ በኋላ ያቃጭልብሃል። እያስጠነቀቅኩ ነው። አደርገዋለሁ።